እቺ ባለጌ ሙሉ ሶሻል ሚዲያ ስለሷ ነው የሚያወራው። በፈጣሪ ሰው እንዴት እንደዚህ ያደርጋል? እቺንማ አስሮ ውስጥ እግሯን 40 ምግር። ቆይ ምን አድርጋ ነው? በስመአብ ሰው እንዴት እንደዚህ ያደርጋል? ኧረ በስመአብ ቀላ። እቺ ቅሌታ ቢያንስ ለዛች ምስኪን እናቷ ጉሊት ቸርችላ የምታሳድጋት ለዛች እናቷ አታስብ። እናቷ ይሄን ጉዴ ሰማሽ ቀን ደም ግፊቷ ተነስቶ ጧ ብላ ነው የምትሞትላት። አሬ ሰይጣን ጆሮ ይጣል እንዴ! ምንድነው የምታወሩት? ወይ ተናገሩ ወይ ደግሞ ዝም በሉ። አንተ እኮ ምን እንደተፈጠረ ስላልገባህ ነው። ይሄኔ ገሶ አንቺ ሁለተኛ ገሶ እንዳትይ ስታስጠላ። አሁንም እንደተፈጠረ ትነግሩናላችሁ አትነግሩን? ለወሬ ሟቾች ነበሉና አንልም። ይቀራል። እኛም አንናገርም። ይሄንን የመሰለ ወሬ በባዶ ደፋር ሊሆን ነገር ግን ታመጣታላችሁ። ምንም አደባብሹ የኪንክ ጸጉርሽ እንደሆነ ከአንገትሽ ፈቀቅ አልልም ብሏል። ለምን እንደዚህ መከራሽን ከምትበይ እንደ ሴቶቹ አሊክሬም። ማናት አሊክሬም? አራት ፍጠኝ ገሶ። አሊክሬም የቅባት ስም ነው። ይኸው ሴቱም ወንዱም ይሄ እየተቀባ ነው ጸጉራቸው ዘማ እየመሰለ ያለው። የኔ ራስ አታዩም? ይሄን ተቀብቼ ነው። ወገኛ አቤት ከባድ። የምሬን ነው። 100% ከኬሚካል ነፃ ነው። በዛ ላይ በውስጡ ከ20 በላይ ግብአቶችን ይዟል። ቤቢሄር ነሽ ምንድነሽ? ካላወቃችሁ አናቅም አትሉም እንዴ? ያው ነው አድርጋችሁ ተቀቡ። አሁን ወሬውን ቀጥ አድርጋችሁ ተናገሩ። አሊክሬም ሮዝመሪ ኦይል